ዋጋችሁን ከማይረዱ ሰዎች ጋር ረዥም ጊዜያችሁን ካሳለፋችሁ ፈልጋችሁ ነው? መርጣችሁ ነው? አብራችኋቸው ያላችሁት ፈልጋችሁ ነው? የነሱ ጥፋት አይደለም። የእናንተን ዋጋ ከማይረዳ ሰው ጋር እድሜያችሁን እየገፋችሁ ዘመናችሁን፣ ጊዜያችሁን፣ ገንዘባችሁን፣ እውቀታችሁን እያወጣችሁ ዋጋችሁን ሳይረዳ ለምታደርጉት ነገር አመሰግናለሁ ሳይላችሁ የምስጋና ቃል ሳትሰሙ ቢላችሁም ሽንገላ መሆኑን እያወቃችሁ ትክክለኛ ስሜት የሌለው ምስጋና እየተሰጣችሁ በሄዳችሁበት ሁሉ ላይ ሲያንቋሽሻችሁ ሌሎችን ለማሳቅና ኢምፕረስ ለማድረግ ብሎ በእናንተ የሚቀልድ ከሆነ እናንተ የተገኛችሁበት ቦታ ላይ በምትለብሱት ካፈረባችሁ እናንተ ግን ሙሉ ፍቅር ከሰጣችሁት አንቺ እንዳይከፋው ጠዋት ማታ ጠብርግፍ ብለሽ እንዲደሰት ያደረግሽው ነገር ግን ሰው ፊት ለፊት አንቺን ለማስከፋት ከሚለው ሰው ጋር ተቀምጠሽ እግዚአብሔር እድሌን አበላሸው ካልሽ የአንቺን እድል ያበላሸሽው ራስሽ ነሽ። ሌላ አካል አትፈልጊ። ሰዎች በጣም ሰነፍ ስለሆኑ ሁሌም ቢሆኑ ውድቀታቸውን ሌላ አካል ላይ ይለጥፋሉ። የስኬታቸው ጊዜ ግን አደረግኩት ጀግና ነኝ ይላሉ መስታወት ፊት ለፊት ቆመው። በፍጹም ይህ የአንተ ችግር ነው። ይህ የአንቺ ችግር ነው። እናንተ ለዛ ሰው በምትሰጡት ኬር፣ እንክብካቤ በምታደርጉለት፣ ትኩረት በምታደርጉለት ልክ ያ ሰው ቅንጣት ታክል የእናንተን እንኳን 2% የሚያክል ትኩረት መልሶ የማያንጸባርቅ ከሆነ ችግር ውስጥ ነው ያላችሁት።